ዛሬ ደግሞ እንደምታውቁት አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። እናም በጣም ያሳዝናል። የአይሾ ስፒድ የኢትዮጵያ ጉዞ ላይ ችግር ተፈጥሯል። ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል። አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያ የሚመጣ ተብሎ ይጠበቃል። በጣም ይቀጥቶኛል። አበሳሰት የተጠዋውቂ ልቤን ሰበረችው። ይባላል ማለት ነው። አይሾ ስፒድ ዶፕል ዳንገር ወይ ደግሞ መንታ ተገኝቶለት አይታወቅም እና አሁን ኢትዮጵያ ሲመጣ በጣም ጸዴ ነገር ነው የሚሆነው። ይሁንላችሁ። ሰላም ጋይስ እንዴት ናችሁ? ዛሬም እንደተለመደው አሪፍና ተፍታ በሚያደርጉ ቪዲዮዎች ተመልሰናል። ከቪዲዮቻችን ጋር ፒስ አውት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይሾ ስፒድ ወደ ኢትዮጵያ መምጣቱን አስመልክቶ ማለት ነው። ይኸውላችሁ የኢትዮጵያ አይሾ ስፒድ የሚባል አለ ማለት ነው። አይሾ ስፒድ ዶፕል ዳንገር ወይ ደግሞ መንታ ተገኝቶለት አይታወቅም እና አሁን ኢትዮጵያ ሲመጣ በጣም ጸዴ ነገር ነው የሚሆነው። ይኸውላችሁ ይሄ ከስር የምታዩት ካይ የሚባለው ስትሪመር ማለት ነው። ታይዋን የሚያደርግበት ሰዓት ላይ ሬይ የሚባል እንግሊዝኛ እንኳን የማይችል ልጅ ነበረ ያመጣው ማለት ነው። በዛ አጋጣሚ አወቀው የሆነ 7-11 የሚባል ሱፐር ማርኬት አግኝቶት ስትሪም ሲያደርግ ተዋወቁ። ጸዴ ቫይብ ነበረው። ከዛ ወደ አሜሪካ አመጣው። ላይቭ ሆነ አውቶማቲካሊ ቼንጅ ተቀየረ እሱ ማለት ነው። ከእንደገና ድጋሚ ደግሞ ብራዚል ሄዶ ቶታ የሚባል ደግሞ ልጅ አመጣ። ይኸውላችሁ ከስር እንደምታያቸው ናቸው። አሁን ዴር ፍሬንድስ ምናምን ነገር ይሰራሉ። ዴይ ሜክ ሚሊየንስ እና ይሄ ልጅ ደግሞ አሁን አይሾ ስፒድ ሲመጣ እንደዚህ አይነት ላይክ ይህንን ኤክስፖዠር ቢያገኝ ትልቅ ደረጃ ላይ መድረስ የሚችል ነው እና እኔ ለአንተ የምነግርህ ማለት ነው በረንብ አድርገህ ሃይ ፓርክ ይሄ ለጉጉ የሚለውን ነገር እንደውሻ መጮህ ካለብህ ጩህ፣ እንግሊዝኛን ተለማመድ እና ባክ ፍሊፕ ምናምን ማድረግ ተለማመድ። በቃ ጸደይ ነገር ነው እና ይሄ በቃ ሀበሻነቴ ኩራቴ ምናምን ባል ነገር እንዳይመስላችሁ። በቃ ዓለምን እያስተዋወቃለሁ የተለያዩ ሀገራቶችን እየሄደ ባህላቸውን የሚያስተዋውቅ ልጅ ነው አይሾ ስፒድ ማለት እና የእኛን ደግሞ የቱሪዝማችን ስታንዳርድ ከፍ ማድረግ የምንችልበት ትልቅ እድል ነው። ስለዚህ እንጠቀምበት ጋይስ። ዊ ጋር ቢ ስማርት። ያ ስፒድ ሲመጣ ይሄ መጠቀም አለብን። የሄደባቸው ቦታዎች ጠቅላላ ከኢትዮጵያው አይሾ ስፒድ ላይ አንዳንድ ሰዎች የሚያራምዷት ሙት አመፀኛው ዲያቆን ልጅ ጋሽ ቢያዝን ማይክ ታይሰን ጸጉሩ ኖርማል ነው፣ ልቡ ግን ድሬድ ይወዳል እንሶኔ ፍንድድ ክረትልኝ እስኪሙዬ አሉሙዬ ማማዬ አረጊልኝ አትናጩ ማራ ይወጣው ቅቤ ይወጣው አር ለምታሪበት ቂጥሽ ነይና እንስማማ ባንዴ ሽብር ልብዳሽ ራስ ታይሰን አመፀኛው ዲያቆን ነው ልጅ ጋሽ ቢያዝን ሄደልኝ ልጅ ያሬር ነው እንዴ? አልሐምዱሊላህ ረቢል ዓለሚን ዲጄ ወጣል። አዘን ጭንቀቴ ደስታዬ ነው ደኔ ጥፋልኝ አዘነመሜ ደስታዬ ነው ደኔ ሄድልኝ ከልከሊዮስ ናና ጊዮርጊስ ሄድልኝ ከልከሊዮስ ናና በፈረስ በቻልኩት አግሜን ሞክራለሁ ማዘኔ ላይፈየድ ምን ዋጋ አለው በሰላም በአቅሜ ካልተመለሰ አላዝንም ሊረሳ በፈረሰ በራቀኝ ከጃም ልጦ በወጣ በቁጭት አልኖርም በትዝታ አልሐምዱሊላህ ቢስሚላህ አልሽጣን ረቢሽ ሄድልኝ ሰይጣን ጭንቀቴ ደስታዬ ናው ደኔ ጠፋልኝ ከልከሊዮስ ናማ ጊዮርጊስ በፈረስ ሄድልኝ አዘን ጭንቀቴ ደስታዬ ናው ደኔ ጠፋልኝ ከልከሊዮስ ናማ ጊዮርጊስ በፈረስ ማንደራ ታራው ሞት ይመሳክ ያለሽ ድብድ ናሜ ይከትከት እግዚአብሔር ይቀጥቀጥ እንጮት ነው ጌም ነው ይላል። ኧረ በለው ስትሪም ነው ስትሪም ላይ አራኔ አንድ ስልክ ነው ያለኝ አላለ ስቱፒድ አሳላለ በለው ጆን I break my TV ምንድን ነው ሊሰብረው ነው ምንድን ነው? ምን እየተካሄደ ነው? ኖ ኢዚ ምንድን ነው?
John Daniel. ስልክ ላይ ወንበሩን አልጣለም። You crazy. You crazy. crazy. እንዴ ያላችሁ ነው መውረደው Shut up your mouth. እንልቀጥ Nah. John, come. John, you wanna fucking play? Dara come. User. Sir, brother. You. And then, why is this ገንዘብ አሳስንዴ? ጉራጌ ይላል። ለኛ ለምን አሰበ Hey, easy. Okay, come. Easy. አውቆ ቃ ያሰበሩ Come easy. Come easy. Okay, come. You full of shit, boy. You're full of shit. Full of shit. You're full of fart. You full of shit, man. ወይኔ ቲቪው ሰበረው He just got hit with a TV. He just got hit with a TV. በእንግሊዘኛ እንደው እንደላ easy Hello, guys. I'm sorry. don't worry how are you I'm good, man. This guy is you crazy. what's going on bro Full of shit, bro. This guy. no Jordan is my brother You break my chair. You Smooth break. boy. Look my fucking Look station. my chair. Look my chair. station. My Look my station. chair. Look at my chair. Look at my chair. This piece of shit chair. Look. This is my station. You break my TV. Okay. You break my chair. Understand. Why is it like? Okay. You give me a water, bro, please. እህቱ ተቆጣችሁ I just beat him up online. ምን እየወንክ ነው አለች Did that sleep? Kick his ass, sister. Kick his ass. My dad's sleeping too a lot. What you He mean? break the TV. He break the TV. They sleeping? Yeah, they better go whoop your ass. So I'm too loud. Don't try to tell your mom to move you out. I'm too loud. Yeah, you way too loud. I can hear you from all the way to the cellar. Oh. Okay. Don't tell him. Tell him is entertainment. Don't tell him. You live with your parents. Oh, you on your mic? Yeah. You are 35 years old and you live with your parents. Yes. ውጣላቸው. Go out. ውጣላቸው። Get married and leave them alone. You shut the fuck up. Get married and Give me leave water. them alone, brother. Allah, You are my- too old to live with your parents. Oh, I hit my head. Too old to live with your parents, brother. He buy his parents' house. This one. I buy my parents this house. You stupid man. But you have to leave them. You ass You have down. to leave them. Why I you buy the leaving house them? for my father and mother. You shut the fuck down, man. I respect that. Easy. I respect that. Hey, I hey, what are we respect doing? that. What are we doing? Hey, ጦጣው ነው hands ሁለቱ up. በዚህ በኩል Hands up. Hey, hands up. Hey, Friday, Naomi. ወይ ጆይ Hands up. Leave. ወንበሩን ሰብሮ ረስተሽው ነው You full of shit, bro. You full of shit. እግርሽ ወደ ላይ መጣ You full of shit, man. You bust your ass. He just bust his ass. He just passed his ass. What? This is እንግሊዘኛ The one looks quite different. እንግሊዘኛ መልመድ አለ አዎ ልመድ Why? Come on. Hey, come on. Let's go. Hands up. Okay, hands up. Legs up. No legs. Hands up. Shut up. Hands up. Shut up, man. Don't be afraid. You are with me now. Don't be afraid. መማር ኮልሚ ሀበሻ How? I don't know. ፊፊ Please, I don't have any time for any gossip now. Eh? Yes. ረሚመር ረሚመር I am a YouTuber from Ethiopia and it works. Bro, I just clicked on your channel and you make Roblox content. I'm not ሮብላክስ believing a guy like that. ሮብላክስ ይሄ ምንድን ነው I'm ጌሚንግ not gonna cap to you. ኦንላይን ጌሚንግ መሰለኝ በጣም ይቀፍቶኛል። አበሳሰት የተጠዋዊቂ ልቤን ሰበረች። አማርኛውን ላስለምደው
ባለፈው በቅድስት አንዱ አለቀሰ ጅንስት እንዴ ቆይ ትግሉን ትተን እንበታል ምክንያቱም ምንም ነገር በቂ አይደለማ ግፉና በደሉ እየተስፋፋ ነው ያለው አሁን ይሄው ፈረንጅ ነው ምን አደረገ አብዙ ነው አማርኛ ለምዶ እንዲያለቅስ ማድረግ ምን ማለት ነው ስብሰባ ተጠርቼ ሲወቀስ ነበር አሁን ባለፈው ከሁሉም ሀገራት የተውጣጡ የወንዶች ጉዳይ መሪዎች በተገኙበት ስብሰባ ላይ ኢትዮጵያ ውስጥ ያለው ግፍና በደል ያሳቅቃል ነው የተባሉት ቃል በቃል ምን ልበል ቃል አለው ወዲ ታመሰ በቃ ምን እንደ መሪ ይሄንን ማለት እንደሌለብኝ አውቃለሁ ግን አነባው መታጠቢያ ቤት እጄ የተወሰነ አነባው ዲቤክ አንተ ማንባትህ እንዴት ትግሉን ሊረዳው ይችላል ልትሉ ትችላላችሁ አይረዳውም ግን ምን ላድርግ ምንም ስብሰባውን አመካኝቼ በዛው ልጥፋ እንዴ ብዬ ማስቤ አለመቻቻለኝ ወደ ሀገሬም ተመለስኩኝ እዛ ይሄ ፈረንጅ ሲንበጫበጭ ይመጣልኛል ምን ጉሎት ሀበሻ ሴት ጋር እንደምጣራሱ አላቅም ፈረንጆች ማይረባ ነገር ነው የሚያደርጉት ከተራራ ላይ አትዘልም ጉርጓድ ጠባብ ጉርጓድ ፈልገ በሱስ ውስጥ አትሄድም እንደ ጓደኞች ከሻርክ ጋር አትዋኝም መተ የሀገር ገጽታ ለምን ታበላሻለህ እኔን ለምን ታስወቅሰኛለህ ምን እናድርግ የቅድስትና የመቅደስ ስራ ነው ባለፈው አንዱም ሲያለቅስ አልነበር ባደ እስቲፋዲስ ዘፈኗ ዱባይ ሁሉ ሄዳበታለች ማአራይ ሽኮራይ አዲሱ ዘፈኑ ዱባይ ድረስ የሄደ እነዚህ ሁሉ ሴት አርቲስቶች ያዙ 70 ፕሮ ማክስ ነው ኬት አምጥተው ይመስላችኋል ያኔ ጌታ ዛሬ አብረን ብናደር ደስ ይለኛል ካላስቸገርኩ Aramemer 70. You ready for the Braves reveal? Speed. Are y'all ready for the Braves reveal? Are y'all ready? Are y'all ready for the Braves reveal? Are y'all ready? Are y'all ready? Speed ከመጣ ጋር Are y'all ready? These is ISO Speed with Braves. I don't think y'all ready. Y'all ready? ISO Speed with Braves, baby. ሰግጥ ብሮ Rwanda ragara. Let's speed. Let's speed. ህዝብ እኮ ያምናል ጅል ነው ዝም ብሎ ነው የሚሄደው ቢያወራ ምናምን በስፒድ አሪፍ ነበረ ስፒድ የናይል ዝም አይልም ነው አይ ያው የህዝብ አይታል ለዛስ ቪዲዮ ያውቃል ወይ ጀለስ ግን የሆነ ወከባ ብትፈጥር ማለት ነው በቃ አይ የነዚህ መሸወር ቀላል ነው ብራ ያ ቆሞ ያ ትንሽ ወከባ ቢፈጥር ደግሞ ዋው
Yo. Speed no ብሎ ነው የሚሮጠው። ከልቡ ጀለስን ፈራነካት ነው የሚባለው። ከልቡ እንደምታውቁት አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። ግን ስታርሊንክ እኮ ከሰራለን ነው አይ ዶንት ኖ ግን ይገኛሉ። አይሾ ስፒድ እኔ ላገኘ እፈልጋለሁ ብንገናኝ። ምክንያቱም ከባባድ ስትሪም ስለሆነ ስፒድ አቴንሽን ወይም ትኩረት ለመያዝ እየሞከሩ ነው ያሉት። እነዚህ ሰዎች እነዚህ ወጣቶች ደግሞ እኔ በጣም አደንቃቸዋለሁ። እማላደንቃቸው እነማን እንደሆኑ ታውቃላችሁ? እነዚህ ሰዎች ኮንተንት ውስጥ በመግባት ኮሜንት ላይ የሚርመጠምጡ ተሳዳቢ ሰዎች ናቸው። የሰው ውድቀት ደስታ የሚያመጣላችሁ ሰዎች እኔ በጣም ያሳዝኑኛል። በጣም እናንተ አንድ ምክር ልመክራችሁ እፈልጋለሁ። ኮሜንት እየገባችሁ የሰው ተራቢ የሰው አወዳዳቂና የሰው ቅስም ሰባሪ ለመሆን ከምትሞክሩ ለምን ራሳችሁም አትሞክሩም? ከአይሾ ስፒድ ጋር ለመገናኘት ለምን ህይወታችሁ ለመቀየር አትሞክሩ? ቢካዝ እያረጋችሁት ያላችሁት ነገር ምን እንደሆነ ይገባችኋል። ባለ ተስፋ የሆኑ ሰዎች ቅስም እየሰበራችሁ ነው ያላችሁት። እነዚህ ሰዎች ለመውጣት እየሞከሩ ነው። ህይወታቸው መቀየር አላማ አላቸው። ስለዚህ ተፋቷቸው። መሞከር ከቻላችሁ ሞክሩ። መሞከር ካልቻላችሁ ደግሞ አርፈ ተቀመጥ። የሰው ቅስም ሰባሪ አትሁን። የሰው ውድቀት አትወራርጠር። የራስን ውድቀት ተመልከት መጀመሪያ። በጣም ኢትዮጵያዊ አይሾ ስፒድ ላይ ራሱ እንዲህ ነው እያደረገ ያሉት። ተያይዘን እንሙት ነው። አበሻ ከባድ ነው። ሰው በቃ ተዋቸው፣ ይስሩበት፣ ተዋቸው፣ እድላቸውን ይሞክሩበት። ቅስም አትስበሩ። ታሳዝናላችሁ በጣም። እውነት ነው በጣም ይሄ በተለይ ኢትዮጵያዊ አይሾ ስፒድ የሚለው ልጅ ላይ እየገቡ ስማሙል ነነነነ ያለነ ኮሜንት ነው የሚሰጡት እና ከናንተ የሚቀር ነገር የለም። ፓሪስ ውስጥ አልቻልኩም ማቃተኝ። እሺ ጋይስ ፓሪስ ውስጥ አልቻልኩም ማቃተኝ። ሽንኩርት ማለት አይኗ ምንድን ነው የሚያክለው? በእናትህ ወይኔ እዩትማ እቺን ለከተፍኩት በጌታ ስም እምባዬ ተቃጠለ። አይኔ ስማ ፈጣሪ ሆይ። ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል። አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያም ይመጣል ተብሎ ይጠበቃል። ነው ያላችሁ ምን ለማለት ፈልጌ መሰላችሁ? መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት ብዬ አስባለሁ። ምክንያቱም የትኛውም ሚዲያ ላይ የትኛውም ሜንስትሪም ላይ ከፍሎ የማያገኘው የትኛውም ነገር ላይ ከፍሎ የማያመጣውን ፐብሊሲቲ በዚህ ልጅ ብቻ መንግስት ማግኘት ይችላል። ሀገራችን ውስጥ ያለው ሁኔታ እንዳለ ሆኖ ይሄ እንደ ሀገር ማሰብ ያለብን ጉዳይ ነው ብዬ አስባለሁ። አንደኛ ሲመጣ እንደ ሰው እንደ ማህበረሰብ ማለት ነው ሀገራችንን ለዓለም የምናስተዋውቅበት ነፃ መድረክ ነው። ልጁ በጣም ኢንፍሉዌንሻል ነው ስላችሁ በጣም ኢንፍሉዌንሻል ጠባዩ የማይመቻችሁ ነገር ሊኖር ይችላል። ነገር ግን እንደ ኢንፍሉዌንስ እንደ ሀገርን እንደማስተዋወቅ ሊያመጣ እንደሚችለው ይሄ ምንድነው የሚባለው በጎ ተጽዕኖ ነው የሚባለው እሱ በጣም ትልቅ እንደ ሀገር ሊጠቅመን የሚችል ግለሰብ ያላችሁ ቻይና ሄዶ የሰራውን ነገር ማየት ትችላላችሁ። ለቻይና ፖዚቲቭ ኢምፓክት ከማምጣቱ የተነሳ የቻይና መንግስት ለአይሾ ስፒድ ተከፍሎት ነው ያንን የሰራው። ሙሉ ትሪፑን በቻይና መንግስት ኤክስፔንስ የሚባል ዜና ራሱ ወጥቶ እንደምትመለከቱት አይሾ ስፒድ ስቲምድ ናይስ ክሌም ቻይኒዝ ገቨርንመንት ፔድ ሂም ፎር ስትሪሚንግ ቱር ወይም ደግሞ የቻይና መንግስት ለስትሪሚንግ ቱሮች አይሾ ስፒድን ከፍሎታል የሚባለውን ሩመር ወይም ደግሞ ጭምጭምታ ወይም ደግሞ ይሄ ወሬ የሚባለውን ነገር እሱን የአይሾ ስፒድ ቲም ድና አድርጎታል ወይም ደግሞ ውሸት ነው ብሏል። እንደዚህ አይነት ዜናዎች ወጥተው ነበር። ልጁ ምን ያህል ኢንፍሉዌንሻል ከመሆኑ የተነሳና ምን ያህል ቻይና መንግስት ፖዚቲቭ የሆነ ነገር ከማምጣቱ የተነሳ ቪዚት ኦሮሚያ ላይ ፖስት አድርጎ አይቻለው መሰለኝና መንግስት ያን ነገር ትኩረት እየሰጠው አንዱ ማሳያ ነው ቢያስባል እና መንግስት ይሄን ነገር በስነ ስርዓት ትኩረት ሰጥቶት በደንብ ዋጋ ሰጥቶት ምክንያቱም ዋጋ ያለው ነገር ነው የዚህ ልጅ ያንን ለሀገር ገጽታ ግንባታ ነው የሚባለው መጠቀም አለበት ቢያስባል። ይኸውላችሁ ሲመጣ ማለት ነው ከሰዎቹ በተለይ ደግሞ ከህዝቡ ከሚያገኙት ሰው እናንተ ናችሁ የሀገሪቷን ገጽታ ማበላሸትም ይሄ ምንድነው ማስተካከል የምትችሉ። ኢትዮጵያ በታሪኳ አንድ ጊዜ የተበላሸ ገጽታዋ ነው በታሪኳ የረሃብና የችግር ምሳሌ ሆነ ይቀራል። የሆነ ሰዓት ላይ የተበላሸ ስሟ በተበላሸ ስሟ ቀር ሚም ሲሰሩ የታችሁ ታውቃላችሁ ብያስባለሁ። ኢዝ ዴር ዋተር ኢን አፍሪካ ምናምን የሚባሉ በጣም ብዙ ነገር እንደ ሚም ነው የሚሰሩት ነገሮቹ እውነት ነው። ነገር ግን እንደ ሚም ብቻ ሆኖ አይቀሩ። ያው ሰው ቢቀልድም የሆነ እውነት አለው ብሎ ስለሚያስብ ስለዚህ እንዳጠቃላይ የሀገራችንን ስም በዚህ በጣም ማደስ እንችላለን ብያስባለሁ። ስለዚህ ከዚህ አንፃር መንግስትም እንዳልኳችሁ ትኩረት ቢሰጠው ይሄንን ነገር ትኩረት መስጠት ያለበት ብዬ ማስበው ደግሞ ኢንዳይሬክትሊ ነው እንደ ሶሻል ሚዲያ ኢንፍሉዌንሰር ነው ብዬ ነው ማስበው። ይኸውላችሁ ሰዎች አሁን ላይ ወደ ሶሻል ሚዲያ የሚሳቡበት ምክንያት ሶሻል ሚዲያ ይሄ ዲሰንትራላይዝ አድርጓል ወይም ደግሞ ከአንድ ወጥቷል። እንደ ግለሰብ የራሱን ነገር ነው የሚያንጸባርቅበት የራሱን አመለካከት ነው ፖርትሬት የሚያደርግበት ተብሎ ስለሚታሰብ ያ ማለት የሆነ ነገር ካልተመቸኝ አልተመቸኝም እላለሁ እኔ ከተመቸኝ ተመቸኝ እላለሁ። ሜንስትሪም ላይ የሆነ ሴንትራል ያደረገ ነገር ስላለ ሳንሱር ተደርጎ ኤዲት ተደርጎ የሆነ ነገር ሆኖ በብዙ ነገር እንትን ውስጥ ስለሚያልፍ ያ ነገር የሆነ ነገሩ ትዊክ ተደርጓል ወይም ደግሞ ተነክቷል ተብሎ ይታሰባል። ስለዚህ
ስለዚህ እንደዚህ አይነት ሰዎች መተው ጥሩ ነገር ሲናገሩ ስለ ሀገርና በጣም ፖዚቲቭ የሆነ ነገር ፖርትሬት ሲያደርጉ ለኢትዮጵያ በቃ እነዚህ ግለሰቦች ከግላቸው ኤክስፒሪየንስ ወይም ደግሞ ከራሳቸው አመለካከት የተነሳ ነው ይሄን ነገር የተናገሩት። ይሄ ኢንፍሉዌንስ አልተደረጉ ይሄን ነገር እንዲያስተላልፉ ወይም ደግሞ ይሄንን ነገር ፖርትሬት እንዲያደርጉ እንዲናገሩ ተጽዕኖ አልተደረገባቸውም ተብሎ ይታሰባል። ስለዚህ ያንን ታሳቢ አድርጉ እና አደራ ሰዎች ይሄ እኔ አይ ቲንክ የአፍሪካው ቱር ላይ ሁን ብቻ አላቅም የሆነ ቪዲዮ መጥቶልኝ ፕሊዝ ጊቭ ሚ ማኒ ፕሊዝ አምፑር ምናምን የሚባል በጣም ብዙ ነገር አይ እና እሱን ታሳቢ አድርጉት። ይሄ ያው እኛ ሀገር መኒ ጋይስ በጣም ያሳዝናል። የአይሾ ስፒድ የኢትዮጵያ ጉዞ ላይ ችግር ተፈጥሯል። እንግዲህ ላይቭ ስትሪሙ ላይ ደጋግሞ ሲናገር እንደነበረው ኢትዮጵያ ላይ ስታርሊንክ ይሰራል ወይ ኢንተርኔት እያለ ጠይቀ ነበረ። ኢትዮጵያ ላይ ደግሞ ስታርሊንክ አይሰራም። ሁሉም የሚሄድባቸው የአፍሪካ ሀገራት ስታርሊንክ ኢንተርኔት አላቸው፣ ኢትዮጵያ ግን የላትም። ይሄ ስታርሊንክ እንግዲህ ስፔስ ኤክስ የሚጠቀመው የኢላን ማስክ ያዘጋጀው የሳተላይት ነው። ሳተላይቱ ለመሬት ካለው ቅርበት የተነሳ በጣም ስትሮንግ የሆነ ሲግናል ነው ያለው። እሱ ደግሞ የሚፈልገው ያንን ነው። እኛ ሀገር ያሉ 5G ሆኑ የተለያዩ ኢንተርኔት ፖርታሎች እንግዲህ አይሰሩም። እነሱ ለሱ ምንም አይደሉም። በጣም ኳሊቲ የሆኑ ካሜራዎች ናቸው። ያላቸውን ካሜራዎች ለማንቀሳቀስና እንደፈለገ ኢንተርኔት ፍሎ ለማግኘት አይረዳውም፣ አይጠቅሙም። እሱ የሚፈልገው ስታርሊንክ ነው። ስታርሊንክ ደግሞ ኢትዮጵያ ላይ የለም። ኤክሴፕሽን ተፈጥሮ እንግዲህ ለየት ያለ ለሱ ብቻ እንግዲህ የተለያየ ነገሮች ካላዘጋጀን በስተቀር አይሾ ስፒድ ወደ ኢትዮጵያ መጥቶ ሊያስተላልፍበት የሚችለው የኢንተርኔት አገልግሎት የለም ማለት ነው። ይሄ ደግሞ ትንሽ ለሀገራችን ስም ጥሩ አይደለም። መንግስትም ሆነ የተለያዩ የባለድርሻ አካላቶች እንግዲህ ይሄንን ነገር ተቀብለው አስተካክለው ቢጠሩት አሪፍ ነው፣ አሪፍ ይሆናል ብለን እናስባለን። እስከዛሬ አስተካክላም ብለን እንጠብቃለን። እስካሁን ድረስ ባለው ግን ይሄን ኢንተርኔት ካላገኘ አይሾ ስፒድ የመምጣት እድሉ ዝቅተኛ ነው የሚሆነው። ዝቅተኛ ነው። ያ ማን እንዴት ስትሪም ሊያደርግ ይችላል? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ጊዜ ይሆንላችሁ።